አድማስ ዩኒቨርሲቲ ከአሃስ ፕላትፎርምስ ጋር በመተባበር ተግባራዊና አሁን ላለንበት ጊዜ ተፈላጊ የሆኑ የዲጂታል ክህሎቶችን የሚያስጨብጡ የክረምት ወቅት ስልጠናዎች ሰመር ቡት ካምፕ ሲያቀርብሎ ደስታ ይሰማዋል። በፓይተን ፕሮግራሚንግ፣ ዌብ ዴቨሎፕመንት፣ አርቲፊሻል ኢንተለጀንስ፣ በግራፊክስ ዲዛይን፣ በሳይበር ሴኩሪቲ ፌንዳሜንታልስ እንዲሁም በስፔሻል ክላስ በኢቲካል ሃኪንግ፣ በሞባይል አፕ ዴቨሎፕመንት፣ ባክኢንድ ኤንድ ፍሮንት ኢንድ ዴቨሎፕመንት፣ ሲሲቲቪ ኢንስታሌሽን ኤንድ ኮንፊግሬሽን አጫጭር ኮርሶችን ለመማር ለምትፈልጉ ደግሞ ዲጂታል ማርኬቲንግ፣ ፐርሰናል ሳይበር ሴኩሪቲ፣ ኮር ዲጂታል ስኪልስ፣ ዲጂታል ሊትሬሲ፣ ሶሻል ኢንጂነሪንግ፣ ጃቫስክሪፕት፣ ሞባይል ኢሴንሻል፣ ፋይናንሻል ሊትሬሲ እንዲሁም ቪዲዮ ኤዲቲንግ ዊዝ ካፕከትስ እና ሌሎች በርካታ አጓጊ መስኮች ላይ የተዘጋጁ ስልጠናዎችን ያገኛሉ። ስልጠናው በአድማስ ዩኒቨርሲቲ ግቢዎች ውስጥ በኦሎምፒያ ካምፓስ፣ በመስቀል ካምፓስ፣ በምስራቅ ካምፓስ፣ በመገናኛ ካምፓስ፣ በቢሾፍቱ ካምፓስ፣ በቃሊቲ ካምፓስ፣ መካኒሳ ካምፓስ፣ በመቀሌ ካምፓስ የሚሰጥ ሲሆን ተማሪዎች ከፍተኛ ጥራት ያለውና ተግባር ላይ ያተኮረ የቴክኖሎጂ ስልጠናን እንዲያገኙ ልዩ ዕድልን ይፈጥራል። በተግባራዊ ፕሮጀክቶች ላይ ከተሳተፉ ተሞክሮ ካላቸው አሰልጣኞች ጋር በመሆን ይሰልጥኑ። እንዲሁም ስልጠናውን ሲያጠናቅቁ የምስክር ወረቀት ሰርተፍኬትን ያገኛሉ። ለመመዝገብ በአድማስ ዩኒቨርሲቲ ካምፓሶች በአካል በመሄድ ወይም በዚህ ስልክ ቁጥር ይደውሉ። አድማስ ዩኒቨርሲቲ